ሰላም ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ ከች ብዬላችኋለሁ። እኔ አለው ፈጣሪ ይመስገን። እናንተ እንዴት ናችሁ ቤተሰብ? እንግዲህ በድጋሚ ከች ብያለሁኝ። ብቆይም ዛሬም እንግዲህ የሩታ እና የአብርሃም ነገር በድጋሚ አንገብግቦኝ ተመልሼ መጥቻለሁኝ። ቤተሰብ እንግዲህ አብርሃም የልጁ እናት ላይ ሩታ ላይ እጁን ሲያነሳ አይተናል። እኔ በጣም በጣም ስሜታዊ ሆኛለሁ ቤተሰብ፣ የምሬን ነው የምላችሁ። እኔ ከአብርሃም በጣም ማልጠብቃቸው ነገር ነው እያዩ ያለሁት። አይ ቲንክ ብዙ ሰዎች ተቃራኒ ያደርጋችሁ የምትረዱ ሰዎች አላችሁ። እኔ ምንም መስሎ አይታየኝም። ምክንያቱም የራሴን የተሰማኝን ብቻ ነው ማወራው። እናንተም ደግሞ የመሰላችሁን መብታችሁ ነው መናገር። ግን አብርሃም በጣም ባለጌ ነህ ልል እፈልጋለሁ። በጣም ባለጌ ነህ። የልጅህን እናት ሩታ ላይ እጅህን ለማንሳት አይደለም በሙሉ አይንህ ቀና ብለህ ማየት አልነበረብን። አሳፋሪ ሰው መሆን ልነግርህ እፈልጋለሁ። ሩታ ማለት ለአንተ ምን እንደሆነች እኛ እናውቃለን፣ አንተም ታውቃለህ። ገባ? ምንድን ነው የሚባል ተረት አለ፣ ይቀር አልተርተው እና በጣም የምሬን በጣም ባለጌ ነው። ምክንያቱም ሴት ልጅ ላይ እጅህን ማንሳት ለነገሩ ያንተ ጭፍራዎች በሙሉ ሴት ላይ እጅ ማንሳት አባዜ ነው ያለባቸው። እንግዲህ እያየን ያለ ነው። ሰሞኑን ማስመጥ ይታኛል። እንግዲህ ሰው ልከህ አንተስ ኦኬ። ከዙሪያት በጣም ብዙ የሆኑ እንደ ራስ አይነት ቃል አባይ የሆኑ ለሴት ልጅ ክብር የሌላቸው በጣም በቃ ዲስፕሊን የጎደላቸው ሰዎች ስላሉ በዙሪያ አልፈርድብም። ግን እዚህ ጋር ደግሞ አንድ ውርንጭላ አለ። ምንም በማይመለከተው አብርሃምን አትንኪ ምናምን ብሎ ጓገጭ እያለ ነበር ሰሞኑን። እንግዲህ በጥፊ መቶኛል። ከዛም አልፎ በከተማው ሙሉ እየዞረ ስለኔ ማይሆን ነገር እያወራ ስለሆነ በጣም ተናድጃለሁኝ ቤተሰብ። ምክንያቱም እኔ ባለፈው እንግዲህ እንዳያችሁት ሰው ብራዘርን ይዤ መጥቼ ብቻዬን እንዳልሆንኩኝ እንዲያውቅ ስለፈለግ ነበረ እንትን ያልኩትና ብራዘርን ትንሽ የሆነ ማይሆን መልሶች ምናምን ሲሰጠው ተናዶ ብራዘር ሰንዝሮበታል። እሱ አይደለም እኔም ልሰነዝርበት እችላለሁ። የምሬን ነው ብላችሁ እኔ ምንድን ነው ተልባ ቢንጫጫ በአንድ ሙቀጫ ይባላል። እኔ እሱ እንደ ወንድ አይቼዋል። ወንድ ይዤለት የመጣሁት ሲጀመር በአብርሃም ዙሪያ ያላችሁ ወንዶችም ሴቶችም ተልካሻ ናችሁ ብላችሁ እፈልጋለሁ። በጣም ለራሳችሁ ክብር የሌላችሁ የወረዳችሁ ናችሁ። ማንም ጉዜ ሙኝ ሩታ በጣም ዲሲፕሊን የጎደላችሁ ለወንድ ልጅ በዚህ ልክ ማለቅለቅ፣ ወንድ ልጅ ሌላ ምድር ላይ እንዳልተፈጠረ ማስመሰል ከእናንተ አይጠበቅም። በቃ ሴት ልጅ ራሷን ካላስከበረች ማንም ነው ረግጧት የሚሄደው። አንቺም ይሄ እንትን ዝም ቢመስል ማለት ነው ኋላው እየተከተልሽ የኪስ ቦርሳ ካልሆንኩኝ ስትዩ ነው አብርሃም ሊመታሽ የቻለ። ራስሽን አስከብረሽ ቤት ላይ ክሩ ሆነሽ ብትቀመጪ ፈላጊሽ በጣም ብዙ እንደሆነ እናውቃለን። አረ እንደ ሩታ በዚህ ልክ እልህ ውስጥ መግባትና ይሄ የማህበር ወጥ ይመስል ሁሉንም እየዞርኩ ካልቀመስኩ የሚል ልክስክስ ወንድ ነው ብለሽ ኋላ መከተልሽ የራስሽን ያዋረድሽ፣ ራስሽን ያዘቀጥሽ። ገባሽ? ለመውለድ በትም ይወልዳል። አብርሃም ልጅ ወለድኩኝ ምናምን ብሎ ለልጁም ክብር የለውም። አብርሃም ለቤተሰቡም ክብር የለውም፣ ለሴት ልጅ ክብር የለውም። ለዛ ነው ደጋግሜ ወንድ አይደለህም ብዬ ላንተ ማለት የምልህ። ወንድ የሚለው ቃል አንተን አይገልጽም ብዬ የምልህ ሁልጊዜ ለዛ ነው። እና አንድ ደግሞ ፍቅር ተብዬ አንድ ሆነች የሌሊት ወፍ ሆነች ልጅ አለች እና በየሄደችበት ጥልቅ ማለት የምትወድ ይሁንሽ ምን ብዬ ነብሳት ነሽ አንቺ። ሲጀመር ሴት ሁላ አትመስይም። አንቺ ምን ልሁን ብለሽ ነው ከነዛ ሴቶች መሀል ላይ ገብተሽ ሶስተኛ ሴት ተደርበሽ? ምንድነው እኮ አብርሃም ምንድነው ያለው? ምንድነው ችግራችሁ? በዚህ ልክ ራሳችሁን ማዋረድና ከሱ ውጪ ወንድ የሌለ አድርጋችሁ አክት ብታሳዩት ሴቶቹ በሙሉ ምንድነው ችግራችሁ? አሰርቶባችኋል። የሆነ ነገርማ አሰርቶባችኋል። ከሱ እንዳትርቁና በፈለገው ሰዓት ሁሉ በዙሪያው እንደ አሞራ እንደዚህ እንድትዞሩት እንትን ሳይልባችሁም አይቀርም። እርግጠኛ ነኝ እንደዛ ነው እየተሰማኝ ያለው እንጂ ሴት ልጅ በዚህ ልክ ለራሷ ክብር ሳይኖራት ወንድ ልጅ ቅጥቅጥ እየተከተለች በጣም እኔ አፍሬባችኋለሁ። እና አንተ ባለጌ ነህ። ሩታን መምታት አይደለም በሙሉ አይን የማየት መብት አልተሰጠህም። ገባ?
ሩታ በዙሪያዋ ሰው የለም ብለህ አስበህ ከሆነ በጣም ተሳስተሃል። አክስት ተብዬዋ ራሱ እዛ ነው ያለሽው አይደለ? እንዲህ ሲመታት ምን አባሽ ትሰሪያለሽ? ሩታ ላይ እጁን ሲያነሳ አንቺ ምን ትሰሪያለሽ? ምንም ስጋነት ስሜት የለም ውስጥሽ ላይ። እኔ እኮ አንድ አብርሃም እንትን ብሏችሁ ነው እና ቤተሰብ የምሬን ነው። በጣም አፍሬብሻለሁ። አክስትየው ማለት የሩታ አክስት ተብዬዋ በጣም ባለጌ ነሽ። ወይስ እያስመሰልሽ ነው? በሷ አጠገቧ ላይ ሆነሽ ማስመሰል ላይ ነው ያለሽው። ለምን ይሄን ያክል ሩታ ስትመታ እንዴት ዝም እንዳልሽ እና በአንድ በኩል ደግሞ በጣም ለምን ጥያቄ ለምን እና ሚኪዬ ደግሞ በጣም ቴንኪው። አሁን ገና ወንድ ሆንክ ልልህ እፈልጋለሁ። በጣም አመሰግናለሁ። ይቅርታ ወንድሜ ስራ ላይ ነኝ። አንዴ ደውዬልሃለሁ፣ ግን ከቪዲዮ ውጭ ነው ማውራት የፈለኩት። ቪዲዮ ላይ ስም እንዲያውቁ ፈልግ ነበረ፣ ግን ለብቻክ ነበር ማውራት የፈለኩት። ቪዲዮ ላይ ከገባህ አይቀር ከአሁን በኋላ ቪዲዮውን አጥፋዋለሁ። ሰዓት የለኝም፣ ቪዲዮ ላይ ነኝ። የፈለኩበት ዋናው ምክንያት ልንገርህ፣ አንተ ለምን እንደፈለኩ ከዙሪያዬ የምታነፈንፈውን ነገር እንድታቆም ፈልጋለሁ። ገባህ? አብርሃምን ወክለህ በየሄድኩበት እየተከተልክ ማይሆን ነገር እያደረክን ያለኸው፣ ስሜን ደግሞ እያጠፋ ነው። ታጀራው በሙሉ አብርሃምን እንዲያለች ነው። ምን አገባ? ስለ አብርሃም እኮ ነገር አታውሪ ተባሻል። ይኸውልህ እኔ የዛ ቀን ብራዘር ልጅ የመጣሁት አንተን ፈርቼ አይደለም። እኔ ብቻ ይበቃሃለሁ። ባይዘው ይላል ግን እንደ ወንድ ልጅ አክብሬክ፣ ምክንያቱም እኔ ሴት አንተ ወንድ ተቃራኒ ጾታ ስለሆነ አንተ ላይ ማይሆን ነገር ማድረግ አልፈልግም እንጂ እኔ ለአንተ ሰው አላመጣልህም። ግን ካሁን በኋላ ስሜን እንዳታነሳ ቡታጀራ ላይ። ሁለተኛ አስጨርሰኝ፣ ቴኬር አስጨርሰኝ። አልጨረስኩም። ልማድሽ ነው መሰለኝ። የኔ ወንድም ትሰማኛለህ? ይኸውልህ የአንተ ብጤ ያ ባለጌ ጓደኛዬ ነው ዘመዴ ነው ያልከው፣ ወንድሜ ነው ምንድን ነው ያልከው? አብርሃም ተብዬው ማለት ነው። ቅደ ብላው እባክህ ደህና ሰው ይመስል ስለታወራል። ከአሁን በኋላ እሱ እዛ ጋር ሆኖ ሴት ላይ የሚጫወተው ይበቃል። አንተ ስሜን እንዳታነሳና በየሄድኩበት እንዳትከታተለኝ ላስጠነቅቅ ነው። አሁን ስለሱ መጥፎ ነገር እንዳትደግመው፣ የአሁኑን ቃላት እንዳትደግመው። አይንን ነው ማጠፋለህ። የአሁኑን ቃላት እንዳትደግመው። ተግባባን? እንዳትደግመው። ይኸውልህ እኔ ልንገርህ እያስጠነቀቅኩ ነው ያለሁት። ቤተሰብ ልትገምልሽ ባለፈውም ብራዘር ነው ማነው ያልሽው? ያው ማንም ይሁን ስለሱ አይመለከትም። ግን ማለት እኔ እሱንም በማገኘው መጣ አገኘዋለሁ። አንተ እንደ በረሮ መጨፍለቅ ካላማረ በስተቀር እሱን እንዳታገኘው። እሱ ችግር የለም። በረሮ ይኸውልህ አዳምጠኝ፣ አንድ ነገር ልንገርህ። ከአሁን በኋላ አሁንም እየመጣ ነው ብራዘር። አብርሃም ኔጌቲቭ ነገር አጣው። አብርሃም ቀድሞ ለራሱም ሆነ ለቤተሰቡም ለዘመድ አዝማድም ለአገሪቷም ሕዝብ ክብር ይኑረውና ከዛ በኋላ እተዋዋለሁ። እሱ በጣም ነው የደረሰብኝ፣ በጣም ነው የደረሰብኝ። በእህቴ ህይወት እየተጫወተ ነው ያለው። ባይዘው የማይመለከተኝም ግን ምን ታውቂያለሽ? አንድ ነገር ልንገርሽ፣ ስለሱ አታውሪ ወይስ ሌላ አቅም አለበት? በሱ ታመካኝ ተከታተል፣ ሌላ አቅም አለበት? ስለሱ አታውሪ። ስለሱ ኔጌቲቭ ነገር አሁንም ወደፊትም አታውሪ። በቃ አንቺ አይመለ ውጪ ከዚህ ነገር ውስጥ አንተ ነው መውጣት ያለብህ። እኔ ተነክቼ ነው ስለሱ ተነክቼ ነው ስለሱ እኔ ተነክቼ ነው እሰራለሁ፣ ደጋግሜ እሰራለሁ። ከአሁን በኋላ ቴኬር ልልህ በእናትህ እኔ ልነካው ለፍላጎት የለኝም። አንድ ነገር ላስጠንቀቅ፣ ከአሁን በኋላ ስቶፕ እያልኩ ነው ያለሁት። ስቱፒድ የሆነ ባህሪያችሁን እዛው ስትፈልጉ እንደፈለጋችሁ አድርጉ። ግን አንተም ሆነ አብርሃምን በአንድ ጉድጓድ ግቡ ስትፈልጉ። አንተን አብርሃምን የመሰላችሁ በሙሉ አንድ ጉድጓድ ግቡ። ግን ማለት ነው ከአሁን በኋላ እንዳትከታተለኝ ኦር እንዳትፈታተነኝ ላስጠነቅቅ ነው የፈለግኩት። እንግዲህ ያው ቪዲዮ የምሰራበት ድረስ መጣሃል አይደለ? በቃ ሶ የፈለግሽ ለዚህ ነው። እሺ ልድገምልሽ። ምን እንደምትደግመው ስለ አብርሃም መጥፎ ነገር አትስሪ። እሰራለሁ፣ እኔ አስቀይምሻለሁ፣ እሰራለሁ። ብራዘር ከመምጣት በፊት ዞር በል። ድጋሚ እንደዚህ እየቀረጽ ነው በጣም አለ የምር ብራዘር በረባች መጭመጭ ይባቻል። ያው ሰብሮ ያው እኔ እየቀለድኩ ነው አይምሰልሽ? እኔም እየቀለድኩ አይደለም። ስልኬን አይደለም እኔ ያለሁበት ቦታ ከአሁን በኋላ ብትደርስ እኔ ደግሞ ስለሱ አንድ ቪዲዮ ስትሰሪ ባይሽ ብሰማ ከዚህ በኋላ
የምሬን ነው። እኔ ያለሁበት አካባቢ ላይ ድጋሚ ብትደርስ እናቴን ነው የምልህ እደፋሃለሁ። ገባህ? በጣም ክብር ሰጥቻለሁ፣ ቦታ ሰጥቻለሁ። ግን ማለት በትዕግስት አልከበርም ብለሃል አይደለ? አልከበር እስካልክ ድረስ አሁን ከአንቺ ጋር አልጣላም እንደዚህ ታውቂያለሽ፣ ሴት መሆንሽ ብቻ። እኔም እኮ ያ ነው ችግሩ። እና ልልህ የምፈልገው ከአሁን በኋላ እና አታብዥ። እኔ አንድ ነገር ልንገርሽ፣ ይኸውልሽ አሁን ለኦዲየንስሽም ልንገርልሽ በዚህ አጋጣሚ ማለት ነው። እኔ ለቪዲዮ አዲስ አይደለሁም፣ ባይዘው ቪዲዮ ሌላ ሰው ሲሰራ ምናምን አያለሁኝ፣ ግን ስለ አብርሃም ቪዲዮ አትስሪ። በቃ ይሄ አብርሃምን እየሰደብሽ ምናምን እኔ ደግሞ እንደማይመለከት ደጋግሜ እያስጠነቀቅኩ ነው። አሁን ብራዘር ሳይመጣ ዞር በል እየመጣ ነው። ይምጣ ከፈለገ ቢመጣስ? እስኪ አሁን ይምጣና ምን እንደሚያደርገኝ ያለው። እሺ ዛሬ እንደውለሽ ልታስደበድብኝ ነው? አራት ሰሞን ትቀልጃለሽ እንዴ? ይኸውልህ እኔ ፕሊስ ሂድልኝ። አሁን በቃ በሰላም እንደጨረስን ነገር አድርጋ ንካው፣ ውጣ። ምንድን ነው ችግር አለ? ምንም የለም፣ ችግር የለም። ፈልጌው ነበረ እኔ እንግዲህ ፈርቼው ልሩጥ እንዴ ማለት እኔ የሩጠ ሂዳንተ ማለት ምን ማለት ነው? ባለፈው ነገር አንቺ ይኸውልሽ አንድ ነገር ልንገርሽ። አንተ ወደዚህ ከአንተ ጋር ንግግር የለም። ወደዚህ ነው አባ። ቆይ እኔ አንድ ነገር ልንገር። ወደዚህ ነው ሂድ፣ ውጣ እያልኩ ነበር አይደል? ውጣ። እኔ ከአንተ ጋር ንግግር የለኝም። ጸብ ነው የፈለግኸው ነገር እኮ ኖርማል ጸብ ከሆነ ይኸውልህ አይደለም። ባለፈው የመጨረሻ ማስጠንቀቂያ ሰጥቼ ነው አይደል የሄድኩት። እሱ አይመለከትም። ስለምን እያወራህ ነው? እሷ አጠገብ እንዳደርስ ብዬሽ ነበር አይደል? ደውላ ጠራችኝ። ድጋሚ ስለ አብርሃም ምናምን ነው የምታወራው። እኔ ደግሞ ስለ አብርሃም አታውሪ ብያታለሁ። ምን ይመለከታል? ለምን ባለፈው ነገር ባይሆን አንተ የማይመለከት ነገር ውስጥ ከኔ ጋር ጸብ አለበት። ሌላ እንዴት ነው የማይመለከት? እህቴ እኮ ናት። እህቴ እኮ ነች። እሷን አልተነካችም አይደል? እኔ እሷን አልነካሁበትም። እየነካት እኮ ነው። ከዚህ በላይ እኮ መንካት እኮ የለም አይደል? ከአብርሃም ስር ካልወረደች ከአብርሃም አልጠፋች። ምን ይመለከታል ነው ብዬሃለሁ እኮ ነግሬሃለሁ አይደል? ባለ ምን ያገባሃል? ምን ይመለከታል? ይሄን ቪዲዮ የምትመለከቱ እየሰማችሁ ነው አይደል? እኮ እኔ አንድ ነገር ልንገርህ። ያው ይሄን ቪዲዮ ብዙ ሰው ይችላል እኮ ነው። እኔ አንድ ነገር ልንገርህ፣ ስለ አብርሃም ድጋሚ እንዳታወራ ነው። በቃ አንቺ ሰምተሽኛል አይደል? አሁን እኔ እንደተጣሉ አልፈልግም። ሳይመጣ ሂድልኝ እያልኩ ነበረ። እኔ አንድ ነገር ልንገርሽ፣ ከዚህ በኋላ ስለ አብርሃም ቪዲዮ ስትሰሪ እንዳላይሽ ነው። አንተ ምን ሆነህ ነው? ኧረ በማርያም ካሜራ